የፖፖ አፕሊኬሽን ተግባራት ወይም ታስክስ ምንድን ናቸው ነው? ይህንን ከማየታችን በፊት ሴትና ወንድ የሚለውን ለይተን እንይ። ፊሜል ሆስት ወይም ሜል ሆስት፣ ፊሜል ኤጀንት ኦር ሜል ኤጀንት ብለን በጾታ እንከፍለዋለን። ምክንያቱም ለወንድ የተሰጠ ሴቶች ፐርፎርም የማያደርጉት አለ፣ ሴቶች ፐርፎርም የማያደርጉት፣ ወንዶች ፐርፎርም የሚያደርጉት ነገር ደግሞ አለ። ግን በቁጥር ውስን ናቸው። እነዛ ታስክስ ሴትና ወንድ በጋራ ኮመንሊ እርን ሊያደርጉበት የማይችሉት የታስክ አይነት ውሱን ናቸው። 3 ነገሮች ናቸው። ከነዛ 3 ነገሮች 2ቱ ለሴት የተሰጡ ናቸው። አንደኛው ለወንድ የተሰጠ ነው። ለሴት የተሰጡትን እንይ። ለሴት የተሰጡት አንደኛው ሴቶች ላይቭ ብሮድካስት አድርገው ላይቭ ሰርተው ላይቭ በመስራታቸው ወይም ደግሞ የቀጥታ ስርጭት በማካሄዳቸው የላይቭ ብሮድካስቲንግ ሪዋርድ የሚያገኙት ነው። ለምሳሌ ወንድ ላይቭ ቢገባ ሪዋርድ የለው። ላይቭ ብሮድካስት ስላደረገ ሰዓት እየቆጠረለት ታስክ ገደብ አስቀምጦ የሚከፍለው ሪዋርድ የለም ለወንድ ማለት ነው። ምናልባት ኤጀንት በሚሆንበት ጊዜ ከተለያዩ ሰዎች ጋር ተገናኝቶ አዳዲስ ልጆች ከመጡ በደንብ አስረድቶ ከሰዎች ጋር መገናኘት እንዲችል ኦዲየንስ መፍጠር እንዲችል ላይቭ ብሮድካስት ሊያደርግ ይችላል። ላይቭ ሊገባ ይችል ይሆናል። ለምሳሌ አሁን እዚህ ፕላትፎርም ላይ 2 አይነት ስትሪሚንጎች ነው ያሉት፣ ላይቭ ስትሪሚንግ እና ፓርቲ ስትሪሚንግ ነው። ፓርቲ ስትሪሚንግ ማለት አሁን ያለንበት ነው። እኔ ፓርቲ ባልከፍት አሁን አንገናኝም ነበር ማለት ነው ራይት። ወይም ደግሞ ላይቭ ብከፍት ላይቭ ላይ ነው የምንገናኝ ነበር ነው። ስለዚህ ወንድ ፓርቲ ቢከፍትም ላይቭ ቢገባም ምንድነው የሚሆነው ማለት ነው? ከሰዎች ጋር ከኦዲየንሶች ጋር መገናኘት እንዲችል ነው እንጂ ላይቭ ስለገባ ተብሎ የሚሰጠው ዌጅ የለም፣ የሚሰጠው ሪዋርድ የለም ነው። ነምበር 1 ለሴት ብቻ የተሰጠች ታስክ ላይቭ ብሮድካስት ማድረግ፣ ብሮድካስት ካደረገው ላይቭ ሪዋርድ ማግኘት ለሴት ብቻ የተሰጠች ናት። ሁለተኛ ፓርቲ ስትሪሚንግ ላይ ጆይን እናደርጋለን። ልክ እንደዚህ እናንተ እንዳላችሁት ፓርቲ ስትሪሚንግ ላይ ጆይን በምናደርግበት ጊዜ የሴት ታስክ አለ፣ የወንድ ታስክ አለ። የሴት ታስክ ክራውን ቸር ላይ ነው የምትሰራው፣ ክራውን ሲት ላይ። ይህ ማለት ወርቃማ ወንበሯ ላይ በዚህ በ16 ወንበሩ ለምሳሌ ነምበር 1 ሳራ ያለችበት፣ ነምበር 2 ኤጀንት ኤዱ ያለችበት፣ 3 ማህሌት ቢ ያለችበት፣ 4 ሰላማዊት ንጋቱ እና 5ኛ ማሳሚ ያረጋ ያሉበት እነዚህ 5ቱ ወንበሮች እህቶቻችን ፓርቲ ስትሪሚንግ ላይ ጆይን በሚያደርጉበት ጊዜ ለክፍያ የሚያበቁ ወንበሮች ናቸው ማለት ነው። ክራውን ሲት እንላቸዋለን ወይም ደግሞ ጎልደን ቼር እንላቸዋለን። ቅድም ላይቭ ስትሪሚንግ ስታደርግ ብያለሁ አይደል? ላይቭ በራሷ ስትገባ የምታገኘው አለ። ወንድ ያንን ማግኘት አይችልም። ፓርቲ ስትሪሚንግ ላይ መተን ጆይን ስናደርግ ሴትም ጆይን ያደርጋል፣ ወንድም ጆይን ያደርጋል። ነገር ግን የሁለቱ ሪዋርድ ሊያስገኙ የሚችሉ ታስኮች ግን የተለያዩ ናቸው። የመጀመሪያው ለሴቶች ላብራራ፣ ቅድም ያልኩት የክራውን ሲት ወይም ደግሞ ወርቃማ ወንበር የምንለው ከነምበር 1 እስከ 5 ያለው ማለት ነው። በ9 ወንበር ከከፈትን ምናልባት ይሄ ቪአይፒ ስለሆነ በ16 ወንበር ስለከፈትን እንጂ በ9ም ከፍታለን። ቪአይፒ ከሌለን ዳይመንድ ቪአይፒ ተከለለን ማለት ነው። የኖርማል ቪአይፒ አይደለም። በ9 ወንበር ሲከፈት ደግሞ 2 3 እና 4 ይሆናል ማለት ነው። ወርቃማ ወንበር እዛ ጋ ሴቶቹ ቁጭ በሚሉበት ጊዜ እህቶቻችን ቁጭ በሚሉበት ጊዜ ምን ይሆናል ማለት ነው? የ60 ደቂቃ እና የ120 ደቂቃ ምን ይሰጣቸዋል? ታይም ገደብ ይሰጣቸዋል። እነዚህ 2 ታስኮች የ2 ሰዓት እድሜ ያላቸው ታስኮች ናቸው ማለት ነው። ወርቃማ ወንበር ላይ
ወንድ ወርቃማ ወንበር ላይ ቢቀመጥ 800 ሪሲቭ ማድረግ አይችልም። ለምን? ለሴቶች ብቻ የተሰጠች ታስክ ናት ነው። እችን አውቀን መስራት መቻል አለብን። ስለዚህ እችን ሪዋርድ በምንወስድበት ጊዜ እንደየሀገራቱ ሎኬሽን ይለያያል። ለምሳሌ ማህሌት በኢሜሬትስ ሎኬሽን ስለገባሽ የ60 ደቂቃዋን ክራውን ሲት ቁጭ ብለሽ ወይም የወርቃማ ወንበር ቁጭ ብለሽ ፍሪሊ ልትወስጂ ትችያለሽ። ለምን ቢባል እዛ ኤሪያ ላይ ጆይን የሚያደርጉ የሰው ቁጥር ብዙ ስላልሆነ ሰዎችን ለማበረታታትና አትራክት ለማድረግ ኔቸር ኦፍ ቢዝነስ ነውና አፎርዴብል ፕራይስ ያቀርብልናል ማለት ነው። ሌላ ፋርዘር ኤክስቼንጅ የምናደርገው የሆነ አማውንት ላይ ጠይቀን ይችላል። 60 ደቂቃ ብቻ ቁጭ ስላልሽ 800 ሪሲቭ ታደርጊያለሽ። ኒው ሆስት ከሆንሽ ወይም ከተመዘገብሽበት ቀን ጀምሮ ለተከታታይ 7 ቀናት ከሆነ ኦር ላይ ብሮድካስት በምትሰሪበት ጊዜ 3000 በሰዓት እና ከዛ በላይ ማግኘት የምትችይ ከሆነ ደግሞ የ120 ደቂቃዋን ፍሪሊ መውሰድ ትችያለሽ ይልሻል ማለት ነው። አሁን ገደብ አለው። የመጀመሪያው 60 ደቂቃ በሀገራት ሎኬሽን ይወሰናል። ለምሳሌ ኢትዮጵያ ውስጥ ያሉ ሆስቶችን እንውሰድና 1500 ኮይን ኤክስቼንጅ ማድረግ አለባቸው። 60 ደቂቃ ላይ ወርቃማ ወንበር ላይ ቁጭ ይላሉ 60 ደቂቃ ያህል። ከዛ 1500 ኮይን ኤክስቼንጅ ያደርጋሉ። ይሄ ኮንዲሽን ደግሞ ለሴቶች ብቻ የተሰጠ ምንድን ነው? ታስክ ነው። ከዛ ለወንድ የተሰጠው አንዷ ታስክ ደግሞ ምንድናት? ከወርቃማ ወንበር ውጭ ለ15 ደቂቃ ያህል ቁጭ ሲል 15 ደቂቃዋ እንደሞላች 200 ኮይን ሪሲቭ አድርግ ይለዋል። 200 ኮይን ሪሲቭ ያደርጋል። ሴቷ ይሄን ማድረግ አትችልም። ለወንድ ብቻ የተሰጠ ነው። 200 ኮይን ኦን ዘ ማይክ 15 ደቂቃ ቁጭ ብሎ 200 ኮይን በቀን በ24 ሰዓት ውስጥ መውሰድ ለወንድ ብቻ የተሰጠ ታስክ ነው ማለት ነው። ከነዚህ 3 ነገሮች ውጭ የሆነው ታስክ በሙሉ ግን ለሴትም ለወንድም ለኤጀንትም ለሆስትም ምንድነው? ተመሳሳይ ታስክ ነው ማለት ነው። ኮመን ታስኮች አሉ ማለት ነው። እነዚህ ኮመን ታስኮች ምንድን ናቸው? ላይ ብሮድካስት ከማድረግና ፓርቲ ስትሪሚንግ ጆይን አድርገን ዋቴቨር 15 ደቂቃ እንበል ለወንድ 60 ደቂቃ እና 120 ደቂቃ እንበል ለሴት። ከነዚህ 3 ታስክስ ውጭ ያሉት ኮመን ታስኮች ናቸው ማለት ነው። አሁን እነዚህን እንይ፣ ኮመን ታስኮችን እንይ። ወደ ኮመን ታስኮች ስንሄድ የመጀመሪያው የምናየው የማስታወቂያ ስራ ነው። አድቨርታይዝመንት የሆነ ድርጅት ፕሮዳክቱ እንዲተዋወቅለት በቲቪም ሆነ በተለያየ የኮሚኒኬሽን ቻናል ፕሮዳክቱን ያስተዋውቃል። ፖፖ ፕላትፎርም ወይም ፖፖ አፕሊኬሽን ደግሞ በአብዛኛው ማውዝ አድቨርታይዝመንትን ይጠቀማል። ማውዝ አድቨርታይዝመንት ማለት እዚህ ፕላትፎርም ላይ ጆይን ያደረጉ የፖፖ ፕላትፎርም ሜምበርስ በአቅራቢያቸው ለሚያውቋቸው ፋሚሊዎቻቸውና ጓደኞቻቸው ይሄን ፕላትፎርም መጥተው ተጠቅመው ውጤት ማግኘት እንደሚችሉ በቅርበት ምን ያደርጋሉ ማለት ነው? ዲስከስ ያደርጋሉ፣ ኮሚኒኬት ያደርጋሉ ማለት ነው። ወይ ቴሌፎን ኮሚኒኬሽን ሊኖር ይችላል፣ ወይ ኢሜይሊንግ ሊኖር ይችላል፣ ወይም ደግሞ ሶሻል ሚዲያ ፕላትፎርም ቻቲንግ ሜካኒዝሙን ተጠቅሞ ምን ያደርጋል? ማስታወቂያ ይሰራል ማለት ነው። ኦር ደግሞ ፌስ ቱ ፌስ ኮንታክት ያደርጋል። ምን ሜካኒዝም? ቴሌፎን ኮንቨርሴሽን፣ አዘር ፕላትፎርም ቻቲንግ ኮንቨርሴሽን፣ ኦር ደግሞ ፌስ ቱ ፌስ ኮንታክት ይኖራል ማለት ነው። ቶክ ይኖራል ማለት ነው። በእነዚህ ሜካኒዝሞች የዚህንን ፕላትፎርም ማስታወቂያ እንሰራለን ማለት ነው። ማስታወቂያው የምንሰራው አንደኛ ስለ ፕላትፎርሙ ኔቸር፣ ይሄ ፕላትፎርም ኔቸሩ ምንድን ነው? ስካመሮች ነው የሚመደበው ወይስ ከሌጂት ቢዝነሶች ነው የሚመደበው የሚለውን ጀስቲፋይ እናደርጋለን ማለት ነው። 100% ሌጂት ነው ብለን የምንናገረው ፊቸሩን ስላወቅን ነው። የዚህ ፕላትፎርም ፊቸር ፒውር
ሌጂት ኔቸር እንዳለው አንደርስታንድ ስላደረግን ኢንቫይት ለምናደርጋላቸው ሰዎች ወይም ደግሞ አናውንስመንቱን ለምንነግራቸው ሰዎች ምን እንላለን ማለት ነው? 100% በኮንፊደንስ ኑ፣ ይሄ ፕላትፎርም 100% ሌጂት ነው ብለን እናገራለን ማለት ነው። ሶ ምን እያደረግን ነው? ይሄንን ፕላትፎርም ለሰዎች አናውንስ እያደረግን ነው ማለት ነው። አድቨርታይዝመንት ስራ እየሰራንለት ነው። አንደኛ በዚህ አይነት ሜካኒዝም አድቨርታይዝመንቱ በሚሰራበት ጊዜ ለአድቨርታይዝመንት የሚከፍለው ክፍያ አፎርዴብል ፕራይስ ነው የሚሆነው። ስለዚህ እኔ ይሄን አድቨርታይዝመንት በምሰራበት ጊዜ ግን በአፎርዴብል ፕራይስ ምን አድርጋለሁ ማለት ነው? አድቨርታይዝመንቱን እሰራለታለሁ ማለት ነው። ስለዚህ እኔ ማስታወቂያ ስራ እሰራለሁ። ምን አደርጋለሁ ማለት ነው? ሰዎችን ኢንቫይት አደርጋለሁ። ሰዎችን ኢንቫይት በማደርግበት ጊዜ ደግሞ የእኔን ማስታወቂያ ስለሰራህ ወይም ደግሞ ይሄን ፕሮዳክት አንተ ተጠቅመህ ሌሎች ሰዎች ጆይን አድርገው መጠቀም እንዲችሉ ስለዚህ ፕሮዳክት በደንብ አንደርስታንድ አድርገ አዲስ ጆይን የሚያደርጉ ሰዎች በእውቀት የተመሰረተ ስራን ሰርተው ውጤታማ እንዲሆኑ ስላደረክ ብሎ የአድቨርታይዝመንት ክፍያ ይከፍለኛል ማለት ነው። ያ የክፍያ አይነት ምን ይባላል? ኢንቫይቴሽን ሪዋርድ ይባላል ማለት ነው። ኢንቫይት የሚለውን እነካለን። ኢንቫይት ነው ይለናል። ኢንቫይት ነው ሲለን ስንነካው 4 አይነት ቴምፕሌቶች ይመጣሉ። ኢንቫይት ማድረጊያ ሊንክ ነው የምናገኘው እዛ ጋር የኛ ፕላትፎርም በእኛ አካውንት ሬጂስተር የተደረገ አካውንት የአድቨርታይዝመንት ስራውን እየሰራ እንደሆነ ሴንስ ሊያደርግ የሚችል ኢንተግሬትድ የሆነ የኢንቫይቴሽን ሊንክ እናገኛለን ማለት ነው። ካሉት 4ቱ ቴምፕሌቶች አንደኛውን ሼር እንላለን። ኢንቫይት ማድረጊያ ቻናሎችን ያመጣልናል። አዘር ሶሻል ሚዲያ ፕላትፎርምን ያመጣልናል። ለምሳሌ ፌስቡክን ያመጣልናል፣ ኢንስታግራምን ያመጣልናል፣ ራይት ሜሴንጀርን ያመጣልናል፣ ላይን የሚባል የሶሻል ሚዲያ ፕላትፎርም አለ፣ እሱን ያመጣልናል። አሁን እነዛ መምጣታቸው ምንድን ነው? እኛ እነዛ ኦዲየንሶች የት ፕላትፎርም ላይ ነው ያሉት የሚለውን በቀላል መንገድ ሂደን እንድንደርሳቸው ነው። ኢንቫይት የምናደርገው ሰውዬ ያለበትን ማህበራዊ ሚዲያ ፈልገን በዛ ማህበራዊ ሚዲያ ኮሚኒኬሽን ቻናል ምናደርገዋለን? ሊንኩን እንልክለታለን ነው። የአድቨርታይዝመንት ስራው ይጀምራል። እንነግራቸዋለን። ሊንኩን ከመላካችን በፊት እንደዚህ አይነት ገንዘብ የሚከፍል ፒውሪ ሌጂት የሆነ በሰራነው ልክ በተቀመጠው ታስክ መሰረት ሊከፍል የሚከፍል ፕላትፎርም አለና ያንን ፕላትፎርም በትክክለኛ ኦፊሻል አካውንቱን ለማግኘት እኔ የምልክልሽን ሊንክ ንኪውና ወደ ፕሌይ ስቶር ይወስድሻል። ፕሌይ ስቶር ላይ ዳውንሎድ አድርጊው ወይም ደግሞ አፕ ስቶር ላይ ዳውንሎድ አድርጊው። ይህ አፕሊኬሽን ፐርቼዝ መደረግ ጀመረ ማለት ነው። ፐርቼዝ የተደረገው በእኛ ሊንክ አማካኝነት ጉግል ላይ ሰርች ተደርጎ ፕሌይ ስቶር ላይ ወይም አፕ ስቶር ላይ ሰርች ተደርጎ ፐርቼዝ ሆኖ ወረደ ማለት እኛ ኢንቫይት አድርገናል ኦር እኛ ማስታወቂያ ስራውን ሰርተናል የሚለው ምን ያደርጋል? ዴሊቨሪ ያደርግልናል። እሺ አፕሊኬሽኑ በእኛ አማካኝነት ወረደ እንበል። አፑ ወረደ። ከወረደ በኋላ ምን አይነት የሬጂስትሬሽን ፕሮሰስ አለ? ትክክለኛ ፕላትፎርም የሚፈልገውን አይነት የሬጂስትሬሽን ፕሮሰስ ተከትለን መምጣት መቻል አለብን ነው። ማን ኢንቫይት የተደረገው አካል ትክክለኛ ፕላትፎርሙ የሚፈልገውን የሬጂስትሬሽን ፕሮሰስ ተከትሎ መምጣት መቻል አለበት። ያ ፕሮሰስ ምንድን ነው? ሬጂስተር ዊዝ ብለን 3 አማራጮች ይመጣሉ። አይዘር ፎን ነምበር ኦር ፌስቡክ አካውንት ኦር ደግሞ ጉግል አካውንት ወይም ደግሞ ኢሜይል ማለት ነው። ግን ከሶስቱ ስለዚህ ምን አለ ማለት ነው? ይሄኛው አካውንት ክሬት የሚደረገው በሰርድ ፓርቲ ፕላትፎርም ፓራሜትሮች ነው ወይም ደግሞ ሪሶርሶች ነው ማለት ነው። ፎን ነምበር ብንል የቴሌ ሪሶርስ ነው። ፌስቡክ ብንል የሜታ ካምፓኒ ሪሶርስ ነው።
ኢሜል አድሬስ ብንል ለምሳሌ ጂሜል ብንል የጉግል ካምፓኒ ፕሮዳክት ነው። ወይም ደግሞ አፕል ብንል በአፕል አይዲ ምናምን ይባላል አይደል? አፕል አካውንት ቢኖረን ምን ይሆናል ማለት ነው? የአፕል ፕሮዳክት ነው የሚሆነው ማለት ነው። ሶ እነዚህ ሰርድ ፓርቲ ሪሶርሶች ለዚህ አፕሊኬሽን ሬጂስተር ለማድረግ እንደ ኢንግሪደንት እንጠቀምባቸዋለን እና እነዛን ሰርድ ፓርቲ ምን ሩል ኤንድ ሬጉሌሽኖችን አክብረን መሄድ እንዳለብን አውቀን ግን ማርሳት የሌለብን ነገር የተመዘገብንበትን በኢሜል ከሆነ ኢሜላችን መዝግበን መያዝ አለብን። ስልካችን ፎርማት ሊሆን ይችላል። ኢሜላችን ካላወቅን ሪከቨር ለማድረግ እንቸገራለን። ያው ስልክ ቁጥር ስለማይጠፋብን ፌስቡክ አካውንት ብዙ ፌስቡክ አካውንት ሊኖረን ስለሚችል በየትኛው ነው የሚለውን አውቀን መዝግበን መያዝ መቻል አለብን። ስለዚህ በትክክል ፐርሰናል ዲቴላችን እንሞላለን ነው። ፎቶግራፍ ይጠይቃል። ፎቶግራፍ የኛ መሆን መቻል አለበት። በቅርብ ጊዜ የተነሳ ነው መሆን መቻል አለበት። ብለርድ ያልሆነ እና በትክክል አውተንቲኬትድ ሊሆን የሚችል እኛን በትክክል ናቹራል ማንነታችን ሊያሳይና ሊገልጽ የሚችል ፎቶግራፍ እናስገባለን። ከዛ ኒክኔማችን አጅስት ማድረግ እንችላለን። ኦልሬዲ ከተመዘገበ በኋላም ኒክኔም መቀየር እንችላለን። በርዝዴት ይመጣል። በርዝዴት አብዛኛውን ሰው ስታዩ 18 ዓመት እና ከዛ በላይ 20 ምናምን ዓመት ምናምን ሚል ታገኛላችሁ። ባይ ዲፎልት የመጣልንን ስለምንወስድ ነው። ይህ አፕሊኬሽን ባይ ዲፎልት ምን ያደርጋል? 18 ዓመትና ከዛ በላይ ካላንደር ስለሚያመጣልን ኔክስት ካልነው እዛ ባይ ዲፎልት የመጣውን በርዝዴት ነው የምናስገባው እና ወደፊት የዚህ ፕላትፎርም ፊቸር እያደገ ሲሄድ ፓስፖርት ቢጠይቅ፣ ናሽናል አይዲ ቢጠይቅ ወይም ደግሞ ያለንበት ሀገር ገቨርንመንታል ኢሹዋንስ ያለበት ዶክመንት ቢጠይቀን ትክክለኛ በርዝዴታችን ሊጠይቅ ስለሚችል ምን እናደርጋለን? ፓስፖርታችን ላይ፣ ናሽናል አይዲያችን ላይ ኦር መንጃ ፈቃዳችን ላይ የተቀመጡ በርዝዴቶችን በትክክል ብንሞላ ጥሩ ነው። ግን እስካሁን ያጋጠመ ችግር የለም። ሁለተኛ የሀገራት ሎኬሽን ነው። ሎኬሽን ይጠይቃል። ኢትዮጵያዊ ከሆነ በኢትዮጵያ ሎኬሽን ወይም ኢትዮጵያ ውስጥ ካለን በኢትዮጵያ ሎኬሽን፣ ሌላ ሀገር ካለን ባለንበት ሀገር ሎኬሽን እናደርግና ግን የሎኬሽን መለያየት ዊዝድሮው በምናደርግበት ጊዜ የዊዝድሮው ሜቶዶች በተለይ የሎካል ባንኮችን የምንፈልግ ከሆነ ተጽዕኖ አለው ማለት ነው። ከተከፈተ በኋላ ሎኬሽን ይቀየርልን ብለን ከጠየቅን ናሽናሊቲያችን ነው የሚታየው። ማለትም ኢትዮጵያዊ ሆነን ውጭ ልንሆን እንችላለን። ዜግነታችን ኢትዮጵያዊ የሚለው ካለቀቀ ግን ከኢትዮጵያ ወደ ሌላ ሀገር መቀየር አንችልም። ምክንያቱም ሳፖርቲቭ ዶክመንት መጠየቅ ጀምረዋል። ያ ሳፖርቲቭ ዶክመንት ለምሳሌ ፓስፖርት ከሆነ ናሽናሊቲ ብሎ ኢቲ ይላል። ስለዚህ ከኢትዮጵያ ወደ ሌላ መቀየር አንችልም። ከሌላ ሀገር ወደ ኢትዮጵያ ግን እንችላለን። ኦልሬዲ ዊ አር ኢትዮጵያን። ስለዚህ ይህን ኮንሲደር እናድርግ፣ ሎኬሽናችንን ሰሌክት እናድርግ። እነዚህን ነገሮች እንደጨረስን ወደ ታች ጀንደር ይላል። ጀንደር ማለት ላይቭ ብሮድካስት በምናደርግበት ጊዜ ፋክተር አለው። ሴት ሆና በወንድ ተመዝግባ ከመጣች ላይቭ መስራት አትችልም። ሌቭል 5 እስከምትደርስ መግባት አትችልም። ላይቭ ሌቭል 5 ደርሳ ብትገባም አይከፍላትም። ሴንስ የሚያደርገው እንደ ወንድ ስለሆነ ማለት ነው። ስለዚህ በትክክል ፊሜል ብላ ተመዝግባ መምጣት አለባት። ግን ምን ይላል መሰላችሁ? ኦልሬዲ አካውንት ሩል 5 ላይ ወንድ ሆኖ በሴት አካውንት መመዝገብ የለበትም፣ ሴት ሆና በወንድ አካውንት መመዝገብ የለባትም። ማልሸስሊ ባን ይደረጋል ይላልና ስለዚህ በራሳችን ጾታ ካታጎሪ ሬጂስተር አድርገን እንመጣለን። ሬጂስትሬሽን ላይ ተጠንቅቀን ሬጂስተር አድርገን እንመጣለን። አክቹዋሊ ቀይሩልን ብለን መቀየር እንችላለን። ግን ያን ለማስቀየር 2 ቀን 3 ቀን ሊጨርስብን ስለሚችል የነዛን 2 ቀን 3 ቀን ታስኮች ልናጣ እንችላለንና በትክክል ሴት ከሆኑ ፊሜል ብለው ተመዝግበው ይመጣሉ። እሱን ከሰሌክት ካረጉ በኋላ ኦልሬዲ ሳሚት ነው የሚያደርጉት፣ ሬጂስተር ያደርጋሉ ማለት ነው። ግን ሬጂስተር አድርገው ገቡ እንጂ ስራ ለመስራት ብቁ የሚያደርግ ቬሪፊኬሽን ግን ገና አላደረጉ። የሚቀረን ሚኒመም ሪኳየርመንት አለ። ያ ሚኒመም ሪኳየርመንት ምንድን ነው? የፊት አሻራ መስጠት ነው።
የፊት አሻራ ያልሰጠ ሰው ትክክለኛ አካውንት ይዞ እየተንቀሳቀሰ እንዳልሆነ ነው የሚገመተው። ለምን ብትሉ እዚህ ፕላትፎርም ላይ አካውንት ሩል ነምበር 2 ላይ የተጠቀሰው አንድ ሰው አንድ በፊት አሻራው ቬሪፋይ የተደረገ አካውንት ብቻ ሊኖረው ይገባል ሚል ሩል አለ። አካውንት ሩል ነምበር 2 ላይ ማለት ነው። የዚህ ፕላትፎርም ሩሎች አሉ። አካውንት ሩል ይባላል፣ ከቨር ፎቶ ሩል ይባላል፣ ላይቭ ብሮድካስቲንግ ሩል ይባላል፣ ጆይኒንግ ኢኳይቲንግ ኤጀንሲ ሩል የሚባሉ አሉ። ከነዛ ሩሎች አካውንት ሩል ላይ ነምበር 2 ስንሄድ አንድ ሰው በራሱ የፊት አሻራ የተሰጠ አንድ አካውንት ብቻ ይኖረው ይላል። ስለዚህ የአካውንት ሩልን ሚት ለማድረግ የግድ የፊት አሻራ እንሰጣለን። የፊት አሻራ ከሰጠን በኋላ ድጋሜ በሌላ አካውንት የፊት አሻራ መስጠት አንችልም። ኦልሬዲ ኤግዚስቲንግ ቬሪፋይድ አካውንት አለ ስለሚለን ማለት ነው። ሶ የፊት አሻራ መስጠት ግዴታ ይሆንብናል ማለት ነው። ካልሆነ ላይቭ መግባት አንችልም። ካልሆነ ሪዋርድ ቢሰጠን ሰው ጊፍት ቢሰጠን ራሱ ወደ ባንክ አካውንት ዊዝድሮ ማድረግ አንችልም። ለምን እንበል? አንደኛ ቅድም እንደነገርኳችሁ ላይ ማን ነው አካውንት ሩል ነምበር 2 ላይ የተቀመጠ ነው። አንድ ሰው አንድ አካውንት ብቻ ነው በዚህ ፕላትፎርም ሊኖረው የሚገባው። ስለዚህ የፊት አሻራ በመስጠታችን ሌላ ደብል አካውንት እንዳይኖረን ይከላከላል። አንደኛ። ሁለተኛ ዓለም ላይ ሁለት ተግባራት ዓለምን እያንቀጠቀጡ ነው። እነሱ ምንድናቸው? ህገወጥ የገንዘብ ዝውውርና የሽብር ስራ። ዓለም ላይ ያሉ ባንኮች የኢንተርናሽናል ወይም ዩናይትድ ኔሽን ሳንክሽን ሩልን ስለሚያከብሩ እንደዚህ አይነት አካላት በባንክ አማካኝነት ገንዘብ አዘዋውረው ለሽብር ስራ ወይም ለህገወጥ የገንዘብ ዝውውር ስራ እንዳይሰሩ ጥብቅ ቁጥጥር ያደርጋሉ። ኢንተርናሽናል ባንክስ ቨርቹዋሊ ቬሪፋይ ይደረጋል ማለት ነው። ይህን ለመቆጣጠር የፊት አሻራ ይጠይቃሉ። ስለዚህ የፊት አሻራ መስጠት ዋና ዓላማው እዚህ ፕላትፎርም ላይ ስንመጣ የፊት አሻራ መስጠት ዓላማው ሁለት ጥቅሞች አሉት። አንደኛ ለድርጅቱ የሚሰጠው ጥቅም ነው። ሁለተኛ ለእኛ ለራሳችን የሚሰጠው ጥቅም ነው። ለድርጅቱ ዱፕሊኬት አካውንት እንዳይኖር ይከላከላል። ህገወጥ የገንዘብ ዝውውር የሚያዘዋውሩ ሰዎች እንዳይገቡ ይከላከልለታል። የሽብር ስራ ሊሰሩ ይችላሉ ተብሎ የሚገመቱ አካላት እንዳይገቡ ምን ያደርጋል? ይከላከልለታል ነው። ሌላው በጀት አሎኬት ለማድረግ እንዲያገለግለው ነው። የተለያዩ መስሪያ ቤት እንደምናውቀው በጀት ይበጅታሉ። በጀት ሲበጅቱ ደግሞ ምን ያህል ከስተመር እንዳላቸው፣ ምን ያህል ኢምፕሎይ እንዳላቸው፣ ምን ያህል ሪሶርስ እንዳላቸው፣ ፊክስድ አሴት፣ ሊኩዊድ አሴት ምናምን የሚሉትን ካወቁ በኋላ ነው በጀት መበጀት የሚችሉትና ይሄ ፕላትፎርም ደግሞ አሴቶቹ እኛ ነን። ሂውማን ሪሶርስ ነው አሴቱ እና አሴቶችን በደንብ አይደንቲፋይ አድርጎ ማወቅ ይፈልጋል። በትክክል ምን ያህል ከስተመር አለኝ የሚለውን ፊልተር ባይ ፌስ አውተንቲኬትድ አካውንት ያደርግና በጀት ይበጅታል። በጀቱን በትክክል ማስተዳደር ይችላል ነው። ሌሎች ነገሮችም አሉ ራይት። ለምሳሌ ሪዋርድ በሚሰጥበት ጊዜ ምን ያህል ሴቶች አሉ፣ ምን ያህል ወንዶች አሉ፣ ምን ያህል ኤጀንት አለ፣ ምን ያህል ሆስት አለ የሚለውን ለይቶ ካወቀ በኋላ ነው ታስኮችን የሚሰጠን ራይት። ስለዚህ በፊት አሻራ ቨሪፋይ አድርጎ ትክክለኛ አካውንቶችን ካወቀ በኋላ ነው ዴይሊ በጀት የሚበጅትልን ሪዋርድ ለመስጠት የሚያገለግለዋል። ስለዚህ ለፕላትፎርሙ የሚሰጠው ጥቅም ይሄን ይመስላል። ሌላው ለእኛ ሊሰጠን የሚችለው ጥቅም ምንድን ነው? ዊዝድረው በምናደርግበት ጊዜ ገንዘብ ሰርተን ካገኘን በኋላ ዊዝድረው በምናደርግበት ጊዜ 6 ዲጂት ቁጥር ያስፈልገናል። ሌላ ሰው ራንደምሊ ዊዝድረው እንዳያደርግብን ምን ያደርጋል? 6 ዲጂት ቁጥር አለ፣ ሴክሪት ነምበር አለ። ያን ሚስ ካደረግን ፓስወርዱን ሪከቨር ለማድረግ የኛን የፊት አሻራ የግድ ማግኘት አለበት። ለምን ብትሉ ሴኩሪቲ ፊቸሩ ሃይ እንዲሆን ነው። ኮንፊደንሻል ሌቭላችን ኮንፊደንሻሊታችን እንዲጨምር ነው ማለት ነው። ምሳሌ ልስጣችሁ። የንጉስ ስልክ የሆነ ሰው እጅ ላይ ገባ እንበል። ፖፖ አፕሊኬሽን ላይ ይገባል። ምን ያህል ዶላር እንዳለው ያያል፣ ፖይንቱንም ያያል። ስለዚህ ያማልለውና ወደ ባንክ አካውንት ዊዝድሮ ማድረግ ፈልጎ ሲገባ 6 ዲጂት ቁጥር አምጣ ይለዋል።
ፓስወርድ ሪከቨር በምናደርግበት ጊዜ የንጉስን የፊት አሻራ ካላገኘ ፍንክች አይልም፣ ሎክ ያደርገዋል። ስለዚህ ደህንነት የተጠበቀ ማለት የፊት አሻራ በመስጠቴ ደህንነት የተጠበቀ ሪሶርሴ በሰዎች እንዳይመዘበር አደረገልኝ ማለት ነው። ሶ ኢንቫይቴሽን ሪዋርድ አለው ማለት ነው። ከዛ በኋላ ትሬዠሪ ቦክስ አለ። እዚህ ከኔ ራስ በላይ ለምሳሌ አዲስ ጆይን ያደርጋችሁ ልጆች ካላችሁ ወርቃማ ቦክስ አለች። 5 ደቂቃ ነው የምትቆየው። ስትሞላ 00 እና ሸክ ታረጋ ላይ ትነካላችሁ። ኦፕን ስታደርግ አይሲ ብላችሁ ወይም ኔትወርካችሁ በጣም ዊክ ከሆነ 5 ሊሰጣችሁ ይችላል። 10 ጊዜ ነው የምትከፍቱት። ሙሉ 40 ከሰጣችሁ 400 በቀን ማለት ነው። ለሴትም ለወንድም ተመሳሳይ ነው። እቺ ሰው ኢንቫይት ማድረግ ላይ ብሮድካስት ማድረግ ወርቃማ ወንበር ላይ መተን ቁጭ ብለን ፖይንት መውሰድ እና ለወንዶች 15 ደቂቃ ኦን ማይክ 200 ኮይን ሪሲቭ ማድረግ ግን ቤዚክ ታስክ ስለሆኑ እነዚህን አውቀን መስራት መቻል አለብን ማለት እፈልጋለሁ።